በቃ አሁን ቤት ይዘን አሁን በዚህ ድረስ ለባለቤት ስልክ ተደወለ። ከዚህ ቶሎ ይዛችሁ ነው የሚል ተባለ። ይዘን ስንመጣ ከዛ መጣን። እዚህ ጋር ነብይ እየጸለየ ነበረ። አንቺ ነሽ ባለ ልጅ ናታሊያ አልኩት። እዚህ ጋር አስተኝቼ ውሃ ደፍቶ ስጸልይ በቃ የተንፈረፈረ ነፍሱ ተመለሰ። አጨብጭቡታ ያንን ነበር ድምቀት ለኢየሱስ ይሁን። እዛ ውሃ ስደፋ ጡት አይገባም። የሚጠፋው ወደ ላይ ወደ ታች ነው የሚያስመልሱ። ውሃም ስደፋ ውሃም ትታረግና በቃ ነፍሱ ተመለሰ። ተነስቶ ተንፈረፈረ። አመጣና ጡት ሲሰጠው ጡቱን ሳበጥ ጠፋ። ከዛ ወዲህ ተጸለየ። ሄዶ ምግብ ሳይበላ 4 ቀን ምናምን የቆየ ምግብ ሁሉም በላ። አይሁን ደና ለውማ ነው ይጀ